ዋና ዜናዎች የኢራን ከፍተኛ የደህንነት ኃላፊ አሊ ላርጂኒ እና የባሳጅ አዛዥን መገደል በይፋ አረጋገጠች። በምላሹም የኢራን የበቀል ጥቃት በማዕከላዊ እስራኤል የሁለት ሰዎች ህይወት ሲቀጥፍ ከፍተኛ ጉዳት እንዳደረሰ ተዘግቧል። በዝርዝር የምንመለከተው ይሆናል። የአርቲስት ነጻነት ወርቅነህ ቤተሰቦች ባለቤቱን እና አርቲስት አስናቀ ላይ ክስ አቀረቡ። ሙሉ መረጃውን የምናስደምጣችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የግሬስ ቲዩብ ተመልካቾቻችን፣ ዛሬም እንደተለመደው ትኩስና አዳዲስ ዜናዎችን ይዘን ቀርበናል። እንግዲህ እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ዜናዎች በፍጥነት እንዲደርሱ ማድረጉን አይዘንጉ እያልኩ ወደ ዜናው አልፋለሁ። ከዜናዎቹ ጋር ግሬስ ነኝ። አብራችሁን ቆዩ። የኢራን መንግስት ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጂኒ እና የባሳጅ የፓራሚሊታሪ ጦር አዛዥ ጎላም ሬዛ ሶሊማኒ በእስራኤል ጥቃት መገደላቸውን በይፋ አረጋገጠ። ይህ ማረጋገጫ የወጣው እስራኤል ሁለቱን ከፍተኛ የኢራን ባለስልጣናት ኢላማ ባደረገው ጥቃቷ መግደሏን ቀደም ብላ ማሳወቋን ተከትሎ ነው። በተመሳሳይ የኢራን መንግስት ሚዲያዎች ሌሊቱን በእስራኤል የተገደሉትን የአገሪቱን ከፍተኛ ብሔራዊ ደህንነት ምክር ቤት መግለጫ አሊ ላርጂኒን እና የባሲጅ ጦር አዛዥ ጎላም ሬዛን ሶሊማንን ሞት የሚያወድሱ መግለጫዎችን በማሰራጨት ላይ ይገኛሉ። ኢራን ከፍተኛ ባለስልጣናቶቿ መገደላቸውን ተከትሎ በእስራኤል ላይ የበቀል ያለችውን የሚሳኤል ጥቃት የከፈተች ሲሆን በማዕከላዊ እስራኤል በደረሰ ከባድ አደጋ የሁለት ሰዎች ህይወት አልፏል። በአማን ዮርዳኖስ መረጃውን ያጠናከረው የዜና ዘጋቢ ሮሪ ቻንድለስ እንዳለው በማዕከላዊ እስራኤል በአዲስ ጥቃት ምክንያት የአደጋ ጊዜ የሳይቲን ማስጠንቀቂያዎች ሲሰሙ አምሽተዋል። በቴል አቪቭ እና በከተማዋ ዳርቻ በተለይም ብኔይ ብራክ እና ራማት ጋን በደረሰ ከባድ ጥቃት በሰባዎቹ ዕድሜ ክልል ውስጥ አንድ አዛውንት ጥንዶች ህይወታቸውን አጥተዋል። ምንም እንኳን አብዛኞቹ ተተኳሾች በአየር ላይ ቢከሽፉም ጥቂቶቹ ግን ኢላማቸውን ይመታሉ። ይበልጥ አሳሳቢ ያደረገው ነገር ግን በአንዳንድ አጋጣሚዎች ጉዳቱን እያደረሱ ያሉት አጥቂዎች ሮኬቶችን ለማክሸፍ የሚተኮሱት የእስራኤል የራሷ መከላከያ ሚሳኤሎች መሆናቸው ነው። ከሀገር ውጭ ዜናዎች ወጣ ስንል የአርቲስት ነጻነት ወርቅነህ ቤተሰቦችን ክስ እንመለከታለን። አርቲስት ነጻነት ወርቅነህ ህልፈት ተከትሎ በህዝብ ዘንድ ከፍተኛ ስሜት የፈጠሩ ክስተቶች አንዱ አስናቀ የተባለው የነጻነት ጓደኛ የ29 ዓመታት የማይነጣጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሀዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በቅርቡ በሰጡት ቃለ ምልልስ ይህን የማህበራዊ ሚዲያ እና የአደባባይ ጓደኝነት ትርክት እጅግ ሞጋች በሆነ እና ማስረጃውን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብ እና የራስ ስም ማጉላት ነው ሲሉ ተደምጠዋል። አስከትለውም ስለ ባለቤቱ ነጻነት በሀገር አሜሪካ እንዳይታከም ከፍተኛ ቸልተኝነት የነበራት ሲሆን ለመጨረሻ ጊዜ ወደ ኢትዮጵያ ሲመጣ ለወንድሙ ደውሎ ከሚስቱ ጋር እንደተጋጨና ድጋሚ ወደ አሜሪካ እንደማሄድ ተናግሮ እንደነበር ገልጸዋል። ተመልካቾቻችን እየተመለከታችሁ የምትገኙት ግሬስ ቲዩብን ነው። ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ፈጣንና ወቅታዊ ዜናዎች እንዲደርሱ ማድረጉን አይዘንጉ እያልኩ እኔ ከወዲሁ እሰናበታለሁ። ግሬስ ነበርኩ። መልካም ጊዜ።